በአሁኑ ሰዓት ዓለማችን በውድድር ተወጥራለች። በተለይም በመካከለኛው ምስራቅ ያሉ ሀገራት በሀብታቸው ብዛት ረጃጅም ሰማይ ጠቀስ ሕንፃዎችን ለመገንባትና የዓለምን ትኩረት ለመሳብ ሌት ተቀን ይዳክራሉ። ለምሳሌ ዱባይን፣ ኳታርንና ወይም ሳውዲ አረቢያን ብንመለከት የዘመናዊነት ጫፍ ላይ ደርሰዋል። ነገር ግን በዚህ ሁሉ ግርግር መሃል አንዲት አረብ ሀገር ግን የተለየ መንገድ መርጣለች። ይህች ሀገር እንደ ጎረቤቶቿ የነዳጅ ሀብት አላት፣ ወርቅና ታሪክም አላት። ነገር ግን ማንነቷን ለዘመናዊነት አሳልፋ ላለመስጠት ቆርጣ ተነስታለች። ረጃጅም ሕንፃዎች የሉም፣ ጫጫታ እና ረብሻ የበዛባቸው ትልልቅ ከተሞችም የሏትም። ይልቁንም ኩራት፣ ትህትና እና ጥንታዊ ማንነት ብቻ። ዛሬ ወደ ማታቋት የኦማን ሱልጣኔት እንወስዳችኋለን። ጉዞአችንን የምንጀምረው ከዋና ከተማዋ ማስቃጥ ነው። ማስቃጥ ስንገባ የሚሰማን ስሜት ከሌሎች የአረብ ከተሞች ፍጹም የተለየ ነው። እዚህ ከተማ ውስጥ ከ8 ፎቅ በላይ ሕንፃ መገንባት አይፈቀድም። ለምን? ምክንያቱም ኦማናውያን ተፈጥሯዊ ተራራዎቻቸውን እና የባህር እይታዎችን በሕንፃ እንዲሸፈንባቸው አይፈልጉም። የከተማዋን ውበት የሚያደምቀው ደግሞ በ2001 የተገነባው የሱልጣን ቃቡስ ግራንድ መስጂድ ነው። ይህ መስጂድ የዓለምን ድንቅ ጥበቦች መገኛ ነው። ውስጥ ስንገባ ጣሪያው ላይ ተንጠልጥሎ የምታዩት መብራት ከ1100 በላይ አምፖሎች ያሉትና በጠቅላላው 8 ቶን የሚመዝን ግዙፍ መብራት ነው። መሬት ላይ የተነጠፈው ረጅም ምንጣፍ ደግሞ በ600 ኢራናውያን ሴቶች 4 ዓመት ፈጅቶ በእጅ የተሰራ ድንቅ ጥበብ ነው። በከተማዋ ውስጥ የምታገኟቸው ምግብ ቤቶች እንኳን ሳይቀር ልክ እንደ ጥንታዊ ምሽጎች የተገነቡ ናቸው። ይህም ኦማናውያን ለባህላቸው እና ለታሪካቸው ያላቸውን ጥልቅ ፍቅር ያሳያል። በመቀጠልም በ2001 የተገነባውን እና የኦማን የሕንፃ ጥበብ የሚታይበትን የሮያል ኦፔራ ሃውስ እንጎበኛለን። ከዚያም ወደ ድሮዋ ማስቃጥ እናመራለን። እዚህ ሙታራ የሚባል ሱቅ አለ። ይህ ገበያ በመቶዎች ለሚቆጠሩ ዓመታት ሲያገለግል የቆየ የንግድ ማዕከል ነው። በገበያው ዞር ዞር ሲሉ ሽቶ፣ ዕጣን እና የጥንታዊ ጌጣጌጦች መዓዛ መንፈሶን ያረካል። ከዋና ከተማዋ የ2 ሰዓት ጉዞ ካደረግን በኋላ ሱር የምትባለው የባህር ጠረፍ ከተማ እንደርሳለን። ሱር ለኦማናውያን የባህር ላይ ስልጣኔ ነፍስ ናት። እዚህ ዳህዋ የሚባሉ መርከቦች አሁንም ድረስ በጥንታዊ መንገድ በእጅ ይሰራሉ። የሚገርመው ነገር እነዚህ መርከቦች ሲሰሩ አንድም ሚስማር አይጠቀሙም። እንጨቱን በገመድ በጥበብ በማያያዝ ባህር ላይ ለዘመናት እንዲቆዩ ያደርጓቸዋል። እዚህ ከተማ ውስጥ ሃንጃር የተባለውን የኦማኖች ኩራት የሆነ ነገር እናያለን። ይህ በወገብ ላይ የሚታጠቁት የቢላዋ አይነት ነው። ለአንድ ኦማናዊ ሃንጃር ማሰር ማለት ትልቅ ክብርና የማንነት መገለጫ ነው። አንዱን ለመስራት 2 ወር ይፈጃል። ዋጋውም እንደ አሰራሩ እስከ $5000፣ አልማዝ ከተጨመረበት ደግሞ እስከ $20000 ሊደርስ ይችላል። ሃንጃር ይዞ ከሀገር መውጣት አይፈቀድም። ምክንያቱም እንደ ጦር መሳሪያ ስለሚቆጠር ብቻ ሳይሆን እንደ ትልቅ ብሔራዊ ቅርስ ስለሚታይ ነው። አሁን ደግሞ ወደ ኦማን ልብ ወደ ዋሂባ የአሸዋ በረሃ እንግባ። እዚህ የአሸዋ ክምሮች እንደ ባህር ሞገድ ይታያሉ። እዚህ በረሃ ውስጥ ቤድዊን የሚባሉ ዘላኖች ይኖራሉ። ቴክኖሎጂና ከተማ አልሳባቸውም። ለምሳሌ መሐመድ የተባለ የ80 ዓመት አዛውንት አገኘን። ለምን ከተማ አትሄድም ብለን ጠየቅነው። የሰጠን መልስ ግን የሚገርም ነው። ከተማን ማየት አልፈልግም፣ እነሱ መጥተው እዚህ ይዩኝ፣ እኔ የዚህ በረሃ ልጅ ነኝ አለን። እዚህ በረሃ ውስጥ ሕይወት ቀላል ናት። ከግመሎች ጋር መኖር፣ ንጹሕ አየር መተንፈስ እና ከከዋክብት ስር በነፃነት መተኛት። እዚህ ደግሞ ሌላ ሹዋ የተባለውን ዝነኛ ምግብ እናገኛለን። ስጋውን በተለያዩ ቅመሞች አርገው በሙዝ ቅጠል ይጠቀልሉታል። ከዚያም መሬት ውስጥ ጉድጓድ ተቆፍሮ እሳት ይነድና ስጋው ተቀብሮ ለ24 ሰዓት ይበስላል። ሲወጣ ያለው ማዛና ጣዕም በቃላት አይገለጽም። ቀጥሎ ወደ ኒዟ እናመራለን። ኒዟ ከ1300 ዓመት በፊት የኦማን ዋና ከተማ ነበረች።
የኒዟ ምሽግ የጥንታዊ የጦር መከላከያ ጥበብ ማሳያ ነው። ጠላቶች ሊገቡ ሲሉ ከላይ የፈላ ዘይት የሚደፋባቸው ቀዳዳዎች የተሰሩለት ምሽግ እናያለን። ከኒዟ ወጣ ብሎ ደግሞ ጀበል አህዳር ወይም አረንጓዴ ተራራ ይገኛል። እዚህ ቦታ ስትደርሱ የአየር ሁኔታው ይቀየራል። በመካከለኛው ምስራቅ ሙቀት ውስጥ ሆነን ቅዝቃዜው ይሰማናል። እዚህ ተራራ ላይ የሚበቅሉ የሮማን ፍሬዎች እና ጽጌረዳዎች በዓለም የታወቁ ናቸው። ለብዙዎቻችን ኦማን በረሃ ብቻ ትመስለናለች። ነገር ግን ወደ ደቡብ ወደ ሰላላ ስትጓዙ ሌላ ዓለም ታያላችሁ። በተለይ ከሰኔ እስከ መስከረም ባለው ጊዜ ሐሪፍ የሚባል የዝናብ ወቅት ይመጣል። በረሃው በድንገት ወደ አረንጓዴ ገነትነት ይለወጣል። ፏፏቴዎች ይፈሳሉ። ጭጋግ ተራራውን ይሸፍነዋል። ልክ እንደ ስዊዘርላንድ ወይም እንደ ኢትዮጵያ ደጋማ ቦታዎች ትመስላለች። ሰላላ የዕጣን መገኛም ናት። የጥንት ነገሥታት ከሮም እስከ ግብፅ ከሰላላ የሚሄደውን ዕጣን እንደ ወርቅ ይቆጥሩት ነበር። ዛሬም ቢሆን የኦማን ዕጣን በዓለም ውድና ጥራቱን የጠበቀ ነው ይባላል። ስለ ኦማን ብዙ ማለት ይቻላል። ስለ ሕንፃዎቿ፣ ስለ ባህሯ፣ ስለ ተራራዎቿ። ነገር ግን የኦማን እውነተኛ ውበት ያለው በተፈጥሮዋ ውስጥ ብቻ አይደለም። ኦማናውያን በዓለም ላይ ካሉ እጅግ ትሑትና እንግዳ ተቀባይ ሕዝቦች መካከል ቀዳሚ ናቸው። ፈገግታቸውንና ደግነታቸውን አጥብቀው የያዙ ኩሩ ሕዝቦች። ኦማን ማለት ታሪክ፣ ባህልና ደግነት በአንድ ላይ የተሰበሰበባት ድንቅ ሀገር ናት። እናንተስ ስለዚህች ሀገር ምን ታስባላችሁ? ሐሳባችሁን በኮሜንት ላይ አጋሩ። ቪዲዮ ከተመቻችሁ ደግሞ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ሌላ ቪዲዮ እስክንገናኝ ቸር ሰንብቱ።